በዛሬው መረጃችን ከሆርሙዝ የባህር ወሽመጥ የጦር መርከቦች ፍጥጫ እስከ ደቡባዊ ሊባኖስ የሕክምና ባለሙያዎች እልቂት እንዲሁም በፓኪስታን ተራራማ ምድር ደም ካፈሰሰው የሽብር ጥቃት እስከ ምስጢራዊ የእስራኤል ወታደራዊ ጣቢያ መጋለጥ ድረስ ያሉ ወቅታዊ መረጃዎችን በዝርዝር ማቀርብላችሁ ይሆናል። አብረን እናድምጠው። በመካከለኛው ምስራቅ የሆርሙዝ የባህር ወሽመጥን ደህንነት ለመጠበቅ የሚደረገው ዓለም አቀፍ ጥረት ወደ አዲስ ምዕራፍ ተሸጋግሯል። ብሪታንያ በተለይ ሰው አልባ አውሮፕላኖችን የመምታት ልዩ ብቃት ያላትን ኤችኤምኤስ ድራገን የተባለች የጦር መርከቧን ወደ ቀጠናው ስትልክ፣ ፈረንሳይም በበኩሏ ግዙፍ የአውሮፕላን ተሸካሚ መርከብ እያንቀሳቀሰች ትገኛለች። ይህ እርምጃ ቀደም ሲል በጉዳዩ ላይ ጣልቃ ለመግባት ሲያቅማሙ በነበሩ የአውሮፓ ኃይሎች ዘንድ የታየ ትልቅ የፖሊሲ ለውጥ ሲሆን ዓላማውም የታገደውን የዓለም አቀፍ የንግድ መስመር በጋራ ጥምረት ለማስከፈት ነው። ይህ ወታደራዊ እንቅስቃሴ ባለበት ሁኔታ በባህር ወሽመጡ አካባቢ ያለው ሰብአዊ ቀውስ አሳሳቢ ደረጃ ላይ ደርሷል። በአሁኑ ወቅት ወደ 20 ሺህ የሚጠጉ መርከበኞች በባህር ላይ ታግተው የሚገኙ ሲሆን ሁኔታው የባህር ላይ እስር ቤት እስከ መባል ደርሷል። እነዚህም መርከበኞች የምግብና የውሃ እጥረት እያጋጠማቸው ከመሆኑም ባለፈ አንዳንድ የመርከቡ ኩባንያዎች የደሞዝ ክፍያ ማቆማቸው በዜጎቻቸው ላይ ከፍተኛ ስቃይ እያደረሰ ይገኛል። በሌላ በኩል የቀጠናው ሀገራት የኢራንን የስለላ መረብ ለመበጣጠስ እርምጃዎችን እየወሰዱ ነው። ባህሬን ከኢራን አብዮታዊ ዘብ ወይንም IRGC ጋር ግንኙነት ያላቸውን 41 ግለሰቦች በቁጥጥር ስር ማዋላን ስታስታውቅ፣ ኩዌትና ኳታር በተመሳሳይ የሽብር ጥምረት ማፍረሳቸውን ገልጸዋል። ከዚህም ጋር ተያይዞ የወጣ አንድ አስገራሚ መረጃ እንደሚያመለክተው እስራኤል በኢራቅ ግዛት ውስጥ በድብቅ ወታደራዊ ጣቢያ ግንባታ ስታንቀሳቀስ እንደነበር ተጋልጧል። ይህ ምስጢራዊ ጣቢያ በአንድ እረኛ አማካኝነት በአጋጣሚ እስከተገኘበት ጊዜ ድረስ በኢራን ላይ የሚሰነዘሩ ጥቃቶችን ለመደገፍ ሲያገለግል ቆይቷል። በዲፕሎማሲው ረገድ በፓኪስታን አምባሳደሮች አማካኝነት በአሜሪካ እና በኢራን መካከል የሚደረገው የተኩስ አቁም ድርድር ቀጥሏል። ምንም እንኳን ንግግሩ 80% ስኬት ላይ መድረሱ ቢነገርም ኢራን የሆርሙዝ የባህር ወሽመጥን በከፊል ለመቆጣጠር የምታሳየው ፍላጎት ግን ስምምነቱን ለማጽናት ትልቅ እንቅፋት ሆኖ ቀጥሏል። በአሁኑ ወቅት ዓለም አቀፉ ማህበረሰብ አይኑን በመካከለኛው ምስራቅ ላይ ባደረገበት በዚህ ወቅት በሩሲያ እና በዩክሬን መካከልም ለ3 ቀናት የሚቆይ ጊዜያዊ የተኩስ አቁም ስምምነት መጀመሩ ሌላ ትኩረት የሚስብ ዜና ሆኗል። በሌላ መረጃችን በሊባኖስ ደቡባዊ ክፍል በእስራኤልና በሂዝቦላ መካከል እየተካሄደ ባለው ግጭት የሕክምና ባለሙያዎችና የእርዳታ ሰራተኞች ዋነኛ የጥቃት ኢላማ የሆኑ መምጣታቸው ከፍተኛ ዓለም አቀፍ ስጋት ፈጥሯል። የተባበሩት መንግስታት ድርጅት ባወጣው የቅርብ ጊዜ መረጃ መሰረት ከመጋቢት 2 ጀምሮ እስራኤል በፈጸመቻቸው ከ130 በላይ አየር ጥቃቶች ቢያንስ 103 የሊባኖስ የሕክምና ባለሙያዎች ህይወታቸውን አጥተዋል። በተጨማሪም ከ120 በላይ የሚሆኑት የአምቡላንስ አሽከርካሪዎችና የመጀመሪያ እርዳታ ሰጪዎች ለከባድ አካል ጉዳት ተዳርገዋል። እንደ አምኒስቲ ኢንተርናሽናል ያሉ የሰብአዊ መብት ተሟጋቾች ድርጅቶች ይህንን ድርጊት ሰዎችን ለማዳን የሚሰሩ ባለሙያዎችን በታቀደ ሁኔታ ለማጥፋት ስልት ሲሉ ኮንነውት ሲሆን ጥቃቱ ዓለም አቀፍ የሰብአዊነት ህግጋትን የጣሰ መሆኑን ገልጸዋል። እስራኤል በበኩሏ ሂዝቦላ አምቡላንሶችን ለጦር መሳሪያ ማጓጓዣነት ይጠቀምባቸዋል በሚል ክስ ብታቀርብም የሰብአዊ መብት ድርጅቶች ግን እስራኤል ከዚህ ክሷ ተጨባጭ ማስረጃ ማቅረብ አለመቻሏን ገልጸዋል። የሊባኖስ ሲቪል መከላከያ ሰራተኞች በተሽከርካሪዎቻቸው ላይ የተባበሩት መንግስታት ድርጅት እውቅና የሰጣቸው የጥበቃ ምልክቶች ቢኖራቸውም ጥቃቱ ግን አሁንም ቀጥሏል። ይህ በጤና ባለሙያዎች ላይ የሚፈጸመው ስልታዊ ጥቃት በደቡብ ሊባኖስ የሚኖረውን ህዝብ ለማስፈራራትና አካባቢውን ለኑሮ የማይመች በማድረግ ነዋሪዎችን ለማፈናቀል የታለመ እንደሆነ ይነገራል። በዚህም ሳቢያ ከመጋቢት ወር ጀምሮ ከ1.2 ሚሊዮን በላይ ሊባኖሳውያን ከቤት ንብረታቸው ተፈናቅለዋል። ምንም እንኳን
በሚያዝያ ወር አጋማሽ ላይ የተኩስ አቁም ስምምነት ተጀምሮ የነበረ ቢሆንም በተግባር ግን የሕክምና ባለሙያዎች ላይ የሚሰነዘረው ጥቃት ከመቀነስ ይልቅ እየጨመረ መምጣቱ የእርዳታ ስራውን ይበልጥ አደጋ ላይ ጥሎታል። በሌላ መረጃችን በሰሜን ምዕራብ ፓኪስታን ባኑ በተባለች ስልታዊ ከተማ ውስጥ የሚገኝ የፖሊስ ፍተሻ ጣቢያ ላይ በደረሰ መጠነ ሰፊ የሽብር ጥቃት ቢያንስ 21 የፖሊስ አባላት መገደላቸው ተነገረ። ጥቃቱ የተፈጸመው ፈንጂ የጫነ ተሽከርካሪ በፖሊስ ጣቢያ መግቢያ ላይ ተጋጭቶ እንዲፈነዳ ከተደረገ በኋላ ሲሆን ፍንዳታው የጣቢያውን ህንፃ ሙሉ በሙሉ ወደ ፍርስራሽነት ቀይሮታል። ከፍንዳታው ማግስት ቁጥራቸው ያልታወቁ ታጣቂዎች ወደ ግቢው ዘልቀው በመግባት ከጸጥታ ኃይሎች ጋር ከፍተኛ የተኩስ ልውውጥ አድርገዋል። በዚህም ሳቢያ 21 የፖሊስ አባላት ህይወታቸው ሲያልፍ ሌሎች 3 መኮንኖች በከባድ ሁኔታ ቆስለው ወደ ሆስፒታል ተወስደዋል። ምንም እንኳን ጥቃቱን በይፋ የፈጸመ አካል ባይኖርም የፓኪስታን መንግስት የፓኪስታን ታሊባን የተባለው አማጺ ቡድን ተጠያቂ አድርጎታል። ባለስልጣናቱ እንደሚሉት እነዚህ አማጺያን በአጎራባች አፍጋኒስታን ውስጥ አስተማማኝ መሸሸጊያ በማግኘት ፓኪስታን የጸጥታ ኃይሎች ላይ ጥቃት እየሰነዘሩ ይገኛሉ። ይህ ክስተት በፓኪስታንና በአፍጋኒስታን መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ ያከረረው ሲሆን ሁለቱ ሀገራት በታጣቂዎች እንቅስቃሴ ምክንያት ወደ ለየለት ጦርነት እየተቃረቡ መሆናቸውን በዘገባው ተመልክቷል። በተለይም በከይበር ፓክቱንኳ ግዛት ውስጥ የታጣቂዎች ጥቃት በከፍተኛ ሁኔታ በመጨመሩ ለቀጠናው ሰላም ትልቅ ስጋት ሆኗል። አበቃን። መረጃዎቻችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በሌላ አዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።